ይነብገብ በአንድ ወቅት አንድ ገበሬ አህያው ጉድጓድ ውስጥ ትገባበታለች። ጉድጓዱ ሩቅ ከመሆኑ የተነሳ አህያዋ ለመውጣት በእጅጉ ተቸገረች። በጣም መጮህ ጀመረች። ባለቤቱም እሷን ለማውጣት ብርቱ ሙከራ አደረገ፣ አልተሳካለትም። አህያዋ አርጅታለችና ጉድጓድ ውስጥ ሊቀብራት አሰበ። ጎረቤቶቹንም ጠራና ጉድጓዱን በአፈር መሙላት ጀመረ። አህያዋ ይህንን ስትመለከት እየቀበራት መሆኑን ተረዳችና እጅጉን አዘነች። ይሁን እንጂ አፈር በተደፋባት ቁጥር አህያዋ አንድ ነገር ታደርግ ነበር። አፈሩን እየራገፈች ከአፈሩ ውስጥ ብቅ ትል ነበር በተደጋጋሚ። ከዚያም በተደፋው አፈር ላይ መቆም ትጀምራለች። በሂደት ውስጥ በአፈሩ ላይ በቆመች ቁጥር ከነበረችበት ጉድጓድ ከፍ እያለች በመጨረሻም ከጉድጓዱ ውስጥ ሙሉ በሙሉ መውጣት ቻለች። በሚገርም ሁኔታ አህያዋን ሊቀብሯት የሞከሩት ሰዎች ሁሉ በአህያዋ አወጣጥ በእጅጉ ተደነቁ። ውድ አንባቢያን፣ እንደሚታወቀው የአህያዋ ታሪክ ሁላችንንም ይመለከተናል። የሚጫንብን አፈር ደግሞ በየጊዜው የሚያጋጥሙንና ዝም ብንላቸው በመጨረሻ ሊቀብሩን የሚችሉ ችግሮች ወይም መሰናክሎች ናቸው። አፈሩን የሚጭኑት ሰዎች፣ በዙሪያችን ያሉ ሰዎች፣ ነገሮች፣ በሕይወታችን ላይ ተጽዕኖ የሚፈጥሩብን አዳዲስ ለውጦች፣ እንዲሁም የራሳችን አፍራሽ ስሜቶች ሊሆኑ ይችላሉ። ጉድጓዱ ደግሞ አሁን ያለንበት፣ ግራ የተጋባንበት፣ ተስፋ ቢስ የሆንበት፣ መላ ያጣንበት ሕይወት ወይም ገጠመኝ ሊሆን ይችላል። በእርግጥም እኛ ሰዎች በጤናችን፣ በኢኮኖሚ ሕይወታችን፣ በትዳርና ፍቅር ሕይወታችን በተለያየ አጋጣሚ ልክ እንደ አህያዋ ጉድጓድ ውስጥ የመግባት ዕድላችን ቀላል የሚባል አይደለም። ይሁን እንጂ ጠንካሮች እንደ ጠንካራዋ አህያ ከገቡበት ጉድጓድ ውስጥ መውጣት ሲችሉ፣ አንዳንዶቹ በዚያው ተቀብረው ቀርተዋል። ውድ አንባቢያን፣ በሕይወታችን ውስጥ ያለው አማራጭ ወደ ላይ መውጣት አሊያም ደግሞ ወደ ታች ወርዶ ከጥልቅ ጉድጓድ ውስጥ ተቀብሮ መቅረት ብቻ ነው። በየጊዜው ሊገጥመን የሚችለውን ችግር ልክ እንደ አህያዋ የሚጫንባትን አፈር እየረገጠች ወደ ላይ ከፍ እንዳለችው ሁሉ አንተም አንቺም በየጊዜው የሚገጥማችሁን ችግሮች እንደ ድጋፍ እየተጠቀማችሁ በጥንካሬ ወደ ላይ መነሳት ያስፈልጋል። ከጥልቁ ጉድጓድ ውስጥ ለመውጣት የምንችለው ለመውጣት የምናደርገውን ጥረት ባለማቆም ብቻ ነው። በመሆኑም ምንጊዜም በጠንካራ ውስጣዊ ቁርጠኝነትና እምነት ችግሮችን እንደ መወጣጫ ደረጃ በመጠቀም ከታች ወደ ላይ ተጓዙ ለማለት እወዳለሁ። ሰላም ሁኑ።